ተወለድሽልኝ ያገሬ ልጅ የኔ ሽቅርቅር እመሪ ድመቂ አዲሱ አመትሽ የተባረከ የተቀደሰ ይሁንልሽ። እንደ ሁልጊዜውም እንወድሻለን። ክፉ አይንካሽ፣ አምረሽ ደምቀሽ አሸብርቀሽ የምትታይበት አመት ይሁንልሽ። ውድድ ነው የምናረግሽ። እሺ ይሄ በሁላችንም ስም ኬኩን ያዘጋጀችልሽ ሳርዬ ነች። ሳርዬን አመስግኝ። አልሀበሻ ሬስቶራንት ዱባይ ስጦታ ነው ማሬ። እሺ ሃፒ በርዝዴይ ሳርዬ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የኔ ሰው አክባሪ በጣም ነው የማመሰግነው። እግዚአብሔር ይስጥሽ። እየሰማችኝ ከሆነ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እዛ ደግሞ ስመጣ በጣም ነው የምወድሽ። እኔም ቴንኪው ቤታዬ በጣም እሺ። እኔ ፍቅር አመሰግናለሁ። እሺ ሌላው ሁለተኛ ስጦታ ለቤታዬ አለ። ቤታዬ እንኳን ተወለድሽ። ቀሪው ዘመንሽ ያማረ የተባረከ የተቀደሰ መልካም ነገር የምታደርጊበት ከበፊቱ ከነበርሽበት ያው መልእክትሽን በትክክል ማድረስ ስላለብኝ ነው። እሺ በፊት ከነበርሽበት ተቀይረሽ ተለውጠሽ ስላየውሽ በጣም ደስ ብሎኛል። ከዚህም በኋላ በጣም ጥሩ ነገሮችን እንደምትሰሪ ለሀገርም ለሕዝብም የሚሆን ነገር መልካም ስራ እንደምትሰሪ ተስፋ አደርጋለሁ ተብለሻል። እንዲሁም ደግሞ ሌሎቻችሁም ቲክቶከሮች በአጠቃላይ ስለ አንድነት፣ ስለ ፍቅር፣ ስለ ሰላም እንድትሰብኩ ተናግረዋል። ሁላችሁም ጋር ተራ በተራ እደርሳለሁ እመጣለሁ። በጣም ነው የምወዳችሁ። ተጽዕኖ ፈጣሪ የሆናችሁ ሚዲያ ላይ ያላችሁ የምትታወቁትም አሁን ደግሞ ቅርብ ጊዜ ወደፊት እየመጣችሁ ያላችሁ ቲክቶከሮች ሁላችሁም ጋር ተራ በተራ እደርሳለሁ። አንድነትን ስበኩ፣ ፍቅርን ስበኩ፣ ሰላምን ስበኩ፣ ሀገር ወዳድ ሁኑ ብለዋችኋል። ከጋሼ ለቤታ መልእክት አለ። የምንወደው የምናከብረው ወንድማችንም አባታችንም አቶ ወርቁ አይተነው ለቤታ የላኩት ስጦታ አለ። እዚሁ ህዝብ ፊት ከፍተዋለሁ። ቤታዬ በድጋሚ እንኳን ተወለድሽልን። ይሄ ስጦታ ለቤታ ከጋሼ ነው። ቤታዬ 40 ግራም ወርቅ ነው የጋሼ ስጦታ ላንቺ ከጋሼ እንኳን ተወለድሽ ተብለሻል። ከአቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አንቺ እመቤት ነሽ። ዘበኝነት አይደለም የሚገ